ለነጻነት ለመስዋዕትነትና ለዓለም ሁሉ የሰላምና የመታሰቢያ ምልክት የሆነው የሊበርቲ ሐውልት። የሊበርቲ መታሰቢያ በዩናይትድ ስቴትስ ውስጥ ካሉት እጅግ በጣም ታላላቅ የነጻነት የመስዋዕትነትና የመታሰቢያ ምልክቶች ውስጥ አንዱ ሲሆን በካንሳስ ሲቲ ማዞሪያ የሚገኘው ይህ ታዋቂ ሐውልት የተገነባው በአንደኛው የዓለም ጦርነት ወቅት ላገለገሉት ደፋር ወንዶችና ሴቶች የሰው ልጆች ሁሉ ክብር ነው። ከታሪካዊ መዋቅሩ በላይ የሊበርቲ መታሰቢያ የጦርነትና የሰውን ልጅ ዋጋ እንዲሁም የሰላምን ዘላቂ ዋጋ ለማስተዋወስ ታስቦ የቆመ ነው። ሰላም ውድ የጭምጭምታ ሚዲያ ቤተሰቦች፣ በዚህ ቪዲዮ የሊበርቲ መታሰቢያ ሐውልት ሙሉ ታሪክ፣ ለምን እንደተገነባ፣ እንዴት እንደተገነባ፣ በማንና መቼ እንዲሁም ዛሬ ድረስ እያስተላለፈ ያለው መልእክትና ትምህርት በጥልቀት እንመለከታለን። አብራችሁን ቆዩ። ለቻናላችን አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ። ሐሳብ አስተያየት ሲኖራችሁ ኮሜንት ሳጥን ውስጥ አስቀምጡልን። የአንደኛው የዓለም ጦርነት በሰው ልጅ ታሪክ ውስጥ እጅግ ገዳይ ከሆኑ ግጭቶች አንዱ ነበር። በሚሊዮን የሚቆጠሩ ወታደሮች ሕይወታቸውን አጥተዋል እና መላ ሀገሮች ከነበረ ይዘትና ቅርሶቻቸው ለዘላለም ተለውጠዋል። ጦርነቱ በ1918 ካበቃ በኋላ በዓለም ዙሪያ ያሉ ማህበረሰቦች በጦርነቱ የወደቁትን ለማክበርና የጦርነቱን ትምህርቶች ለመጠበቅ መንገዶችን ሲፈልጉ የካንሳስ ከተማ እስካሁን ከተገነቡት እጅግ ግዙፍ የጦርነት መታሰቢያዎች አንዱ የሆነውን በመገንባት የመጀመሪያ ነበረች። መታሰቢያ ሐውልቱ ለአሜሪካ ወታደሮች ክብር ብቻ ሳይሆን የአንድነት፣ የድፍረትና የመታሰቢያ ዓለም አቀፍ ምልክት ጭምር ሆኖ ያገለግላል። ታሪካዊ ዳራው ብዙ ጊዜ ታላቁ ጦርነት ተብሎ የሚጠራው የመጀመሪያው የዓለም ጦርነት ከ1914 እስከ 1918 የዘለቀ ሲሆን ብዙ የዓለም ታላላቅ ኃይሎችን ያሳተፈና አዳዲስና አውዳሚ የጦርነት አይነቶችን ለዓለም ያስተዋወቀ ነበር። ዩናይትድ ስቴትስ በ1917 ጦርነቱን የተቀላቀለች ሲሆን ከ4 ሚሊዮን በላይ አሜሪካውያን በወታደራዊ ግልጋሎቶች ውስጥ አገልግለዋል። ጦርነቱ ሲያበቃ ዓለም በድንጋጤ ስትዋጥ፣ ቤተሰቦቻቸው የጠፉ፣ የሚወዷቸውን ሰዎች የተነጠቁ በሐዘን ሲሞሉ፣ ሀገሮች የፖለቲካ የኢኮኖሚና የማህበራዊ ተግዳሮቶች ሲገጥሟቸው ዩናይትድ ስቴትስ የቀድሞ ወታደሮቿን ለማክበርና የወደፊት ትውልዶች የተከፈለላቸውን መስዋዕትነት ፈጽሞ እንዳይረሱ ለማድረግ ከፍተኛ ፍላጎት አደረባት። የካንሳስ ከተማ የማህበረሰብ መሪዎችና ዜጎች ደፋር ራዕይ ይዘው መጡ። ለአንደኛው የዓለም ጦርነት የቀድሞ ወታደሮች የተሰጠ ታላቅ መታሰቢያ ሐውልት ለመገንባት። ይህም ትንሽ አካባቢያዊ ፕሮጀክት ሳይሆን ብሔራዊ መታሰቢያ ምልክት እንዲሆን የታሰበ ነበር። ጦርነቱ ካበቃ ከአንድ ዓመት በኋላ በ1919 ካንሳስ ሲቲ የመታሰቢያ ሐውልቱን ማቆም ጀመረች። ከዛም ከፍተኛ የገንዘብ ማሰባሰቢያ ጥረት ተደረገ። እናም በ10 ቀናት ውስጥ ዜጎች በሚሊዮን የሚቆጠር ዶላር አሰባሰቡ። ይህም ለዚያ ጊዜ ያልተለመደ ስኬትም ክስተትም ነበር። ይህ ከፍተኛ ድጋፍ ጦርነቱ ተራ ሰዎችን ምን ያህል በጥልቀት እንደነካና ያንኑ ማስተዋስ ለነሱ ምን ያህል አስፈላጊ እንደነበረ ማሳያ ሆነ። የሐውልቱ ግንባታና ዲዛይን የሊበርቲ መታሰቢያ ግንባታ በይፋ የተጀመረው በ1920ዎቹ መጀመሪያ ላይ ነው። ዲዛይኑ ትልቅ ምሳሌያዊና ግዙፍ ሲሆን በጣም የሚታወቀው ገጽታ ከከተማው ሰማይ ጠቀስ በላይ የሚወጣው ረጅሙ መታሰቢያ ግንብ ነው። መታሰቢያው በጥንቃቄ የተነደፈው አርኪቴክቸርን፣ ተምሳሌታዊነትንና መልክዓ ምድርን ለማጣመር ሲሆን በመግቢያው ላይ ጎብኚዎች ወደ ግንቡ የሚያመራ ትልቅ ክፍት ቦታን ያልፋሉ። ይህም የማሰላሰልንና የመከባበርን ስሜት ለመግለጽ ነው። በግንቡ አናት ላይ ጠባቂ መናፍስት በመባል የሚታወቁ 4 የተቀረጹ ምስሎች አሉ። እነዚህ ምስሎች ድፍረትን፣ ክብርን፣ የሀገር ፍቅርንና መስዋዕትነትን ይወክላሉ። በጸጥታ ቆመው ከተማዋን እየተመለከቱ ወታደሮቹ በጦርነት ውስጥ የያዟቸውን እሴቶች ያመለክታሉ። በ1926 የመታሰቢያ ሐውልቱ በአንደኛው የዓለም ጦርነት መሪዎችና የአሜሪካ ፕሬዝዳንት ካልቪን ኩሊጅ ጨምሮ በሺዎች የሚቆጠሩ ሰዎች በተገኙበት በታሪካዊ ስነ ስርዓት በይፋ ተመርቋል። ይህ ክስተት በአሜሪካ ታሪክ ውስጥ ካሉት እጅግ ጉልህ የጦርነት መታሰቢያዎች ውስጥ አንዱ መጠናቀቁ የነበረ ሲሆን ከመጀመሪያው ጀምሮ መታሰቢያ ሐውልቱ ዓላማው የጦርነት ክብረ በዓል ሳይሆን የአገልግሎትና የኪሳራ መታሰቢያ ነበር። የሐውልቱ ተምሳሌታዊነትና ትርጉም የሊበርቲ መታሰቢያ እያንዳንዱ አካል ጥልቅ ምሳሌያዊ ትርጉም አለው። የግንቡ ቁመት ምኞትና ንቃትን ይወክላል። ሁልጊዜ የተሻለና ሰላማዊ የወደፊት ጊዜን ያመለክታል። በመታሰቢያ ሐውልቱ ዙሪያ ያሉት ክፍት ቦታዎች ጸጥ ያለ ነጸብራቅን ሲያመለክቱ፣ ጎብኚዎቹ ቀስ ብለው እንዲራመዱ
በጥልቀት እንዲያስቡና ከተቀረጸው ታሪክ ጋር በስሜታዊነት እንዲገናኙ እድል ይፈጥራል። ከአስገራሚ ምልክቶች አንዱ ከመታሰቢያ ሐውልቶቹ በታች ወዳለው ሙዚየም አቀራረብ ነው። ጎብኚዎቹ በቀይ ኮፒዎች መስክ ላይ የተንጠለጠለን የመስታወት ድልድይ ያቋርጣሉ። ይህም በዓለም አቀፍ ደረጃ የአንደኛው የዓለም ጦርነት መታሰቢያ ምልክት፣ እያንዳንዱ ኮፑ ሕይወታቸውን ያጡ በሺዎች የሚቆጠሩ ወታደሮችን የሚወክል ሲሆን ይህ ዲዛይን ምርጫ ጎብኚዎችን ነፃነት ነፃ እንዳልሆነና ከፍተኛ የሰው ልጅ የሕይወት ዋጋ እንደሚያስከፍል የሚገልጽ ነው። ሐውልቱ ጦርነትን አያበረታታም፣ በምትኩ አገልግሎትን ያከብራል። በኪሳራ ያዝናል፣ ሰላምን ያበረታታል። ያለፈውን መርሳትና ስህተቶችን መድገምን ለመከላከል እንደ ማስጠንቀቂያ ምልክት ሆኖ ያገለግላል። ከጊዜ በኋላ መታሰቢያ ሐውልቱ ከመታሰቢያ ሐውልትነት በላይ ሆኖ በዩናይትድ ስቴትስ ኮንግረስ በይፋ እውቅና ያገኘው ብሔራዊ የአንደኛው የዓለም ጦርነት ሙዚየምና መታሰቢያ ለመሆን የቻለ ሲሆን ሙዚየሙ ከአንደኛው የዓለም ጦርነት የተገኙ ቅርሶች፣ ዩኒፎርሞች፣ የጦር መሳሪያዎች፣ ፎቶግራፎች፣ ደብዳቤዎችና የግል ታሪኮች ሰፊ ስብስቦችን ይዟል። እነዚህ ዕቃዎች ታሪክን ወደ ሕይወት ለማምጣትና የወታደሮችና የሲቪሎች ልምዶች የበለጠ ተዛማጅ ለማድረግ ረድቷል። እነዚህ የተገኙ ኤግዚቢሽኖች ጎብኚዎች የጦርነቱ መንስኤዎች፣ የተሳተፉትን ዓለም አቀፍ ጥምረቶችና ጦርነቱ ዘመናዊውን ዓለም እንዴት በዘላቂነት እንደቀየረው እንዲረዱም ያስችሏቸዋል። ሙዚየሙ የግጭቱን ዓለም አቀፍ ተፈጥሮ ሲያጎላ ጎብኚዎቹ የመጀመሪያው የዓለም ጦርነት ስፍር ቁጥር የሌላቸውን ብሔራትንና ባህሎችን የነካ ዓለም አቀፍ አሳዛኝ ክስተት መሆኑን እንዲያስታውሱ ያደርጋል። በትምህርት ፕሮግራሞች የሚመሩ ጉብኝቶችና የምርምር ሀብቶች የመታሰቢያ ሐውልቱን ለትምህርትና ለታሪካዊ ጥበቃ አስፈላጊ ማዕከል ያደርጉታል። ዛሬ የሊበሪቲ መታሰቢያ በካንሳስ ከተማ ውስጥ በብዛት ከሚጎበኙ ታሪካዊ ቦታዎች ውስጥ አንዱ ነው። ከመላው ዓለም የመጡ ተማሪዎች፣ የታሪክ ምሁራን፣ ቱሪስቶችና የቀድሞ ወታደሮችን በመሳብ ቀዳሚውን ቦታ ይይዛል። ቦታው በጥሩ ሁኔታ የተጠበቀና እየተጠበቀ ሲሆን የወደፊት ትውልዶች ከመልእክቱ መማር እንዲችሉ ሲያደርግ እንደ ቀድሞ ወታደሮች ቀንና የጦር መሳሪያ ቀን ባሉ አስፈላጊ ቀናቶች በልዩ ስነ ስርዓቶች ይከበሩበታል። መታሰቢያው እንደ አንድነት ቦታም እያገለገለ ሲሆን የተለያየ አስተዳደግ፣ እምነትና ዜግነት ያላቸው ሰዎች የሰላምና የመተሳሰቢያ የጋራ እሴቶችን ለማክበር አንድ ላይ በዚሁ ሐውልት ዙሪያ እንዲሰበስቡ ያስቻለና አሁንም በግጭት በተጎዳው ዘመናዊ ዓለም የመታሰቢያ ሐውልቱ መልእክት ከመቼውም ጊዜ በበለጠ ጠቀሜታ እየሰጠ ይገኛል። መታሰቢያ ሐውልቱ በዩናይትድ ስቴትስ የሚገኝ ቢሆንም መልእክቱ ዓለም አቀፍ ነው። የአንደኛው የዓለም ጦርነት በአውሮፓ፣ በአፍሪካ፣ በእስያና በአሜሪካ ውስጥ በደርዘን የሚቆጠሩ ሀገሮችን ያሳተፈ ነበር። ከተለያዩ ሀገሮች የተውጣጡ ወታደሮች ተዋግተዋል፣ ተሰቃይተዋል እና ሞተዋል። ይህም ግጭቱን በዓለም አቀፍ ደረጃ እንዲሆን አድርጎታል። የብሔራዊው የዓለም ጦርነት ሙዚየምና መታሰቢያ ይህንን ዓለም አቀፍ ገጽታ ይዘግባል። ኤግዚቢሽኖችና መታሰቢያ ቦታዎች የአሜሪካ ኃይሎች ብቻ ሳይሆን በጦርነት የተጎዱትን በሚሊዮን የሚቆጠሩ ወታደሮችንና ሲቪሎችንም ያከብራሉ። ይህ ዓለም አቀፍ አመለካከት ጎብኚዎች ሰላምና ግጭት የጋራ የሰው ልጅ ተሞክሮች መሆናቸውን እንዲረዱ አስችሏል። በትምህርታዊ ጠቀሜታውና በታሪካዊ ጠቀሜታው ምክንያት የሊበሪቲ መታሰቢያ ዓለም አቀፍ እውቅና አግኝቷል። ከመላው ዓለም የተውጣጡ ምሁራን፣ ዲፕሎማቶችና የታሪክ ምሁራን በመጀመሪያው የዓለም ጦርነትና በዘመናዊ ፖለቲካ ድንበሮችና በዓለም አቀፍ ግንኙነቶች ላይ ያለውን ዘላቂ ተጽዕኖ ለማጥናት ቦታውን ይጎበኛሉ። መታሰቢያው ወደፊት ዓለም አቀፍ ግጭቶችን ለመከላከል ትብብርና ውይይት አስፈላጊ መሆናቸውን ለሰው ልጆች ያስታውሳል። መታሰቢያ ሐውልቱ በጣም አስፈላጊ ከሆኑት ሚናዎች አንዱ ትምህርት ነው። ጊዜ እያለፈ ሲሄድ ከአንደኛው የዓለም ጦርነት ጋር ቀጥተኛ የቤተሰብ ግንኙነት ያላቸው ሰዎች ቁጥር አነስተኛ ሲሆን እንደነዚህ አይነት መታሰቢያዎች ከሌለ የጦርነት ትምህርቶች ከህዝብ ትውስታዎች በቀላሉ ሊጠፉ ይችላሉ። የሊበሪቲ መታሰቢያ የወደፊት ትውልዶች የብሔርተኝነት፣ የወታደራዊና ያልተፈቱ የፖለቲካ ውጥረቶች ውጤቶችን እንዲረዱ ያደርጋል። ለወጣቶች የዲፕሎማሲ፣ የዓለም አቀፍ ትብብርና ሰላማዊ ግጭት አፈታት ዋጋን ያስተምራል። በትምህርት ቤት ጉብኝቶች፣ በዲጂታል ማህደሮችና በህዝብ ፕሮግራሞች መታሰቢያው እውቀትን ከአንድ ትውልድ ወደሚቀጥለው ትውልድ ማስተላለፍን ይቀጥላል። ያለፈውና የወደፊቱ መካከል እንደ ድልድይ ሆኖ ይቆማል። ታሪክን በመጠበቅ መታሰቢያ ሐውልቱ የሰው ልጅን ወደ ብልህ ምርጫዎቹ ለመምራት ይረዳል። መታሰቢያ ሐውልቱ ከድንጋይና ከብረት በላይ ነው። የድፍረት፣ የመስዋዕትነትና የጦርነት ዋጋ ሕያው
ማሳሰቢያ ነው። ነፃነት መጠበቅ እንዳለበትና ሰላም ዋጋ ሊሰጠው እንደሚገባ ያስተምራል። ሐውልቱ ሐውልት ብቻ አይደለም፣ በድንጋይ የተጻፈ መልእክት ነው። ስለ መስዋዕትነት የሚናገር፣ ስለ ጦርነት አስፈሪ ነገሮችን የሚያስጠነቅቅና ሰላምን የሚጠይቅ መልእክት። ያለፈውን በማስታወስ ለወደፊቱ ጥበብን ያስገኛል። መታሰቢያ ሐውልቱ እንደዚህ አይነት መስዋዕቶች አስፈላጊ በማይሆኑበት ዓለም ውስጥ በመታገል ያገለገሉት እንዲከበሩ ያስገድዳል። እኛም ይህንን ታሪክ ስንለቅ ታሪክ የምናጠናው ነገር ብቻ ሳይሆን የምንማረው ነገር መሆኑን እያስታወስን መታሰቢያ ሐውልቱ የወደፊቱ በመጠበቅ ያለፈውን እንድናከብር ያስገድደናል። ይህ ቪዲዮ ትርጉም ያለው ሆኖ ካገኙት ላይክ፣ ሼር፣ ሰብስክራይብ ማድረጉን አይርሱ። የሊበሪቲ መታሰቢያ ለእርስዎ ምን ማለት እንደሆነ በአስተያየት መስጫ ሳጥን ውስጥ ያሳውቁን። ታሪክን በማስታወስ አብራችሁን ስለቆያችሁ እናመሰግናለን።